የአባቶቻችን አምላክ ወለባህሪ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን እንደኛ ኃጢአት ሳይሆን በእሱ ቸርነት በዚህ ሰዓት በዚህ ጊዜ በሰላም በጤንነት አድርሶን ቃሉን እንደምንሰማ እንባረክ ለበረከት ተርቶናልና በተጋቢ ስሙ የተመሰገነ ይሁን። ከትምህርቱ በፊት እንደተለመደው ወደ ዝማሬው ነው የምንሄደው። ዘማሪ ፍስሐ በመካከላችን አለ። እሱ ዘምርናል። ከእሱ ጋር ሁሌ እግዚአብሔር እናመሰግናለን። እዚህ ጋር ያላችሁ ሴቶቹ ባልተፈቀደላችሁ ቦታ በዚህ በግራ በኩል ወንዶቹ ደግሞ ብዙ ናቸው የሚመጡና የሚገቡ በተዋን ክስታ ተብላቸው ለዝማሬ ይሰራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ሊቃውንተ ቤተክርስቲያን ካህናት፣ ወንድሞች ዲያቆናት፣ በዚህ አይነት አደባባይ ማልዳችሁ የተገኛችሁ ውድ የተዋሕዶ ልጆች ሁላችሁም እንደምናደራችሁ እንደምን ቆያችሁ? አሜን። ኃጢአት ድካማችንን ሳይመለከት በቸርነቱ የሰበሰበን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። እናታችን መመኪያችን እመቤታችን ስሙ የተመሰገነ ይሁን። ለዚህ ያደረሰን አምላክ ቸርነት ነው ያደረሰኝ እስከ ዛሬ ላመስገን የኔ ጌታ በዝማሬ እያልን እያጨበጨብን በአንድነት እናመሰግናለን። Maria
Thank you.
ላገለገለን ለዘማሪ ፍስሐ ዘማሪ መላእክት ያሰማልን። አሜን። ድምፃቸው ያሰማል። እንደምን አረፈዳችሁ? እግዚአብሔር ይመስገን። እስኪ እግዚአብሔርን ከፍ አድርጋችሁ አመስግኑ። እንግዲህ ከዚህ ቀጥሎ በትምህርተ ወንጌሉ ስለምንሄድ ወንጌል ደግሞ መለኮታዊ እግዚአብሔር ቃል ክቡር አይደል እግዚአብሔር ስለሆነ እየረገጡ መሄድ ተገቢ አይደለምና በያላችሁበት ቦታ ሆናችሁ ቃሉን መስማት ያስፈልጋል ማለት ነው። ከዛ በፊት አንዲት ቃል ብቻ እናታችን ሄዳለሁ ስላሉ ነው። ልጄ ውጭ ሀገር ላይ የምትኖረው የተሳለችው ነገር ስለተሳካላት የተሳለችውን 20 ሺህ ብር አስገብቻለሁ ነው እንዳይምሳን አስገብቻለሁ ልባቸው አመስግኑላቸው። ሌሎቹ ጣምራት ከትምህርቱ በኋላ እንነግራለን። አሁን በቀጥታ ወደ ትምህርተ ወንጌሉ እንሄዳለን። የዕለቱን የጠዋቱን ትምህርተ ወንጌል የሚያስተምሩን መምህራችን መምህር ማኅቶት ጌታ ናቸው። በእሳቸው ተናጋሪ አንደበትን ለእኛም ደግሞ ሰሚ ጆሮን አስተዋይሉና እንዲያድነን አምላካችን እግዚአብሔር መልካም ፈቃድ ይሁንልን። በቀጥታ ወደ መምህራችን መምህር ማኅቶት ጌታ ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት ቆሞስ አባ ገብረስላሴ የዚህ ቅዱስ ቤተ መቅደስ ዋና አስተዳዳሪ፣ ሁላችን መንፈሳዊ አባት፣ ክቡራን መምህራነ ወንጌል፣ ምሁራን አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ መዘምራን፣ መዘምራት እንደየማዕረጋችሁ መድኃኔዓለምን የምትወዱት ሊቃውንት አንስቶ የሚወዳችሁ ደሙን ያፈሰሰላችሁ ሥጋውን የቆረሰላችሁ ካሳም የከፈለላችሁ የመድኃኔዓለም ቤተሰቦች የእመቤታችን ልጆች ቅዱሳን ወዳጆች አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን በዚህ የተወደደ ዕለት በተመረጠችው ሰዓት በቅዱሱ ቤተ መቅደስ ዙሪያ የከተማችሁ የድምፅ የምሰማችሁ ሁላችሁ በመድኃኔዓለም ስም እንደምን አደራችሁ? እግዚአብሔር ይመስገን። ለባሕርዩ ሞት የመንግሥቱ ሽረት ለባለጸጋነቱ ረድኤት ለስጦታው ጽሕፈት ለፍቅሩ ወረት ደግሞ ምክንያት የሌለበት አባት ረድቶናልና አጽንቶም ጠብቆናልና ወደ እርሱም በረድኤት አቅርቦናልና ዕድሜን ለንስሐ ዘመንን ለፍስሐ ጨምሮልናልና ስለዚህና ይህን ስለመሰለው ሁሉ እኛም ልጆቹ አምነን እናመሰግነዋለን። ቅዱስ ስሙን እየጠራን ከፍ ከፍ እናደርገዋለን። ክብር ምስጋና ለስሙ ይሁን። አሜን። አስተዳለወ ለነ ፍኖተ ሐዲስ ለመንግሥተ ሰማያት፣ ለመንግሥተ ሰማያት አዲስ መንገድ አዘጋጀልን። ሃይማኖተ አበው ምዕራፍ 80 ቁጥር 17 ላይ የምናገኘው ወደ መንግሥተ ሰማያት የምንሄድበትን አዲስ መንገድ የሚያሳይ ትምህርት ነው። የአባቶቻችን አምላክ ልዑል እግዚአብሔር በመካከላችን ተገኝቶ የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አጉልቶ የጎደለውን ሞልቶ እንዲያስተምረን ቅዱስ ፈቃዱ ከሁላችን ጋር ይሁን። አሜን። አዲስ መንገድ አዘጋጀልን። ሃይማኖተ አበው ምዕራፍ 80 ቁጥር 17 የትምህርታችን ቃል ነው። የዚህ ቃል ዋና መሠረታዊ ምንጭ የመንግሥተ ሰማያትን ፍለጋ ማጥየት ነው። የሁላችንም ድካም የክርስትናችን ግቡ አሁን የምንሰበሰብበት አሁንም የምንሰማው ቁም ነገር
የጋራ ዓላማው ለመንግሥተ ሰማያት ማብቃት። ለዚህ የመንግሥተ ሰማያትን ፍለጋ የመንግሥተ ሰማያትን መንገድ ማጤን በጣም ትልቁ ዓላማችን ነውና ለመንግሥተ ሰማያት የሚሆነውን መንገድ ቸር አምላካችን እንዲገልጥልን ቅዱስ ፈቃዱ ይሆንልን። አሜን። ከሊቃውንት መካከል ቅዱስ ቄርሎስ የተናገረው ቃል ነው። መንገዱን ያዘጋጀልን መድኃኔዓለም ነው። የተጻፈው በሃይማኖተ አበው ነው። ሃይማኖተ አበው ከመጻሕፍተ ሊቃውንት አንዱና ዋናው ክፍል ነው። መጻሕፍተ ሊቃውንት የሚባሉት ደግሞ ከአራቱ የቤተ ክርስቲያን ጉባኤያት መካከል አንዱ ነው። አራቱ ጉባኤያት የሚባሉት ብሉይ ኪዳን፣ አዲስ ኪዳን፣ ሊቃውንትና መነኮሳት ናቸው። ብሉይ ኪዳን የምንለው ንባብ ነው። አዲስ ኪዳን ትርጓሜ ነው። ሊቃውንት ምስጢር ነው። መነኮሳት ሕይወት ነው። ቤተ ክርስቲያን ከትላንት ዛሬ፣ ከዛሬ ነገ የምትሻገርበት በሕይወት የምትኖርበት ቁመናዋ ብሉይ ኪዳኑን እያነበበች ያነበበችውን በአዲስ ኪዳን እየተረጎመች አዲስ ኪዳኑን በሊቃውንት እያመሰጠረች በሊቃውንት ያመሰጠረችውን በመነኮሳት ሕይወት እየኖረች ነው ለዚህ የደረሰች። ከነዚህ አራቱ ጉባኤያት መካከል አንዱ ሊቃውንት የሚባለው ሲሆን ከሊቃውንት መጻሕፍት መካከል ደግሞ ሰፊውን ድርሻ የሚወስደው ሃይማኖተ አበው የሚባለው በቅዳሴው መካከል እግዚኦታ ካለቀ በኋላ የሚነበበው የምንሰማው የመጽሐፍ ክፍል ነው። በሃይማኖተ አበው ደግሞ በጣም ሰፊ በርካታ ሊቃውንት ጽሑፋቸው ብዕራቸው አለ። ግን በብዛት የሚነበበው ኤጲፋንዮስ የሚባለው ሊቅና ዮሐንስ አፈወርቅ እና ቅዱስ ቄርሎስ ነው። ከሁሉም የሃይማኖተ አበውን መጽሐፍ ትልቁን ድርሻ የሚወስደው ቅዱስ ቄርሎስ ነው። ቅዱስ ቄርሎስ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ሞቱና ትንሣኤው እርገቱ በተናገረበት አንቀጽ የተናገረው አዲስ መንገድ አዘጋጀልን። ቅዱስ ቄርሎስን በጥቂቱ እንዳስብ በመንበረ ማርቆስ ከተሾሙ የእስክንድርያ ፓትርያርኮች 24ኛው ፓትርያርክ ነው ቅዱስ ቄርሎስ። እመቤታችን ወላዲተ አምላክ አትባልም፣ ልጇም አምላክ ወልደ አምላክ አይባልም ብሎ የተነሳ የቁስጥንጥንያ ሊቀ ጳጳስ ለማውገዝ በ431 ዓመተ ምህረት በኤፌሶን ከተማ የተሰበሰበውን ጉባኤ በአፈ ጉባኤነት የመራ ነው ቅዱስ ቄርሎስ። በዚያ ጉባኤ የተሰበሰቡ ከሁሉም የዓለማችን ክፍል የተገኙ ሊቃውንት ቁጥራቸው 200 ያህል ሲሆን እነዚያም ከ200 ያላነሱ ሊቃውንትን ሰብስቦ የሊቃውንቱን ሐሳብ በንስጥሮስ ላይ የነበረውን አጀንዳ በሚገባ አስረድቶ ንስጥሮስን የሚገባውን ምላሽ ሰጥቶ ቢመለስ የሚድንበትን ባይመለስ የሚጎዳበትን አስረድቶ ሃይማኖት አጽንቶ ምግባር አቅንቶ ዛሬ በሁለት እግሯ የቆመች ቤተ ክርስቲያን እንድትኖርን ካደረጉ ሊቃውንት አንዱ ቅዱስ ቄርሎስ። ስለዚህም መምህር ዓለም የሁሉም ዓለም መምህር ይባላል። አንድ ሃይማኖት የሃይማኖት ጽኑ መሰረትም ተብሎ ይጠራል። ይህ ቅዱስ ቄርሎስ ንስጥሮስ በትምህርት ቤቱ በስልጣንም በእውቀትም ጓደኛው ነው። ይተዋወቃሉ፣ በጣም ይግባባሉ። በሃይማኖት እስኪለያዩ ድረስ በጉባኤ ተወግዞ ከተለየ በኋላ እመቤታችን አምላክ ወላዲተ አምላክ አልልም፣ ልጇን አምላክ ወልደ አምላክ አልለውም ብሎ ሽፍቶ አምስት ጉባኤውን ረግጦ በወጣ ጊዜ